ለዚህ ነገር ማለት ነው መሳል ካለብኝ ራሱ እሳላለሁ ነው ያልኩት። ማለት በቃ የትኛውም ጉዳዮች መሶብ ሴንተር ብቻ እንዲያልቁ ብዬ ማለት ነው። ቀበሌና ወረዳ የምትሄዱባቸው ጉዳይ ኖሮ ሄዳችሁ የደረሰባችሁና የገጠማችሁ ነገር ካለ እኔ የምለው ነገር የሚገባችሁ ሰዎች ትኖራላችሁ። ሁሉንም አይወክልም። እሺ ሁሉንም ሰውም ሆነ ሁሉንም ተቋም አይወክልም። ግን የኔን ኤክስፔሪንስ ብቻ ነው የምነግራችሁ። እኔ ሲጀምር እነዚህ ሁለቱ ነገሮች ሲጠሩ ምንም አይነት ጥሩ ትውስታ የለኝም። ሄጄ የገጠመኝ ኤክስፔሪንስ በየጊዜውም ቢሆን ማለት ነው እግሬ አብጦ ታምሜ ተጨቃጭቄ ተጣልቼ ልክ አለቀ ስል ጉዳይ ሲስተም ጠፍቶ መብራት ጠፍቶ ሲስተሙም ከጠፋ ምንም አያደርጉትም። ግን እንደው ስታንድ ባይ ሆኖ የሚጠብቅ ሲስተም የለም ወይ አሰራር የለም ወይ ነው የሚያስብለው። ለማንኛውም ግን እንደዚህ ተጉላልቼ ከዛ ወደ መሶብ ሴንተር ደግሞ የምላክበት ጉዳይ ኖረና ቀጥለጥ ብዬ ሄጄ በቃ እንግዲህ ደግሞ ፓርቱ ልቀጥል እላለሁ። ወይኔ ያልገባችሁም የኦፊሱን ውበት ተዉት፣ የእንግዳ አቀባበሉንም ክብሩንም ተዉት። እነሱ ጋር ነው ያለው። ግን እንተውና ወደ ጉዳይ ስገባ በጣም በፍጥነት ተስተናገድኩ ማለት ነው። ቶሎ አለቀ ጉዳይና አለመንኩም። በቃ አልኩኝ። አልቋል፣ ጨርሰሻል? እርግጠኛ ናችሁ? አልመለስም ድጋሚ? አዎ እንዴ እኔ የለመድኩትና አሳልፌ የመጣሁት ነገር አለ። እንደዚህ ፈጥነው ሲያስተናግዱኝ አላመንኩም። እና ምንድነው ስለት መሳል ካለብኝ ራሱ የትኛውም ጉዳይ መሶብ ሴንተር እንዲያልቅ እሳላለሁ ነው የምላችሁ። ማለት ከተቻለ በየሰፈራችን ካልተቻለ በየክፍለ ከተማችን። ታዲያ መስፋፋቱ ብቻ አይደለም ደግሞ ሁሉንም አገልግሎት የሚሰጥ ብራንቾች እንዲሆኑ እንደው የሚሰማኝ አካል ካለ ጥሬን አቀርባለሁ። ምክንያቱም በመሶብ ሴንተር በጣም ደስተኛ ስለሆንኩኝ እንደው ማመስገንም ካለብኝ አስተያየት መጻፍ ካለብኝ የምጽፍበት ቦታ ከጻፍኩት ውጭ ከተናገርኩት ውጭ ሌላ ቦታ ካለ ጠቁሙኝ።